የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት በኢትዮጵያ ቆላማ አካባቢዎች የሚገኙ የአርብቶ አደርና ከፊል አርብቶ አደር ማህበረሰቦችን ተጠቃሚ ለማድረግና መንግስት ያስቀመጣቸውን ግቦች በአጋርነት የማሳካት ዓላማ አንግቦ የተቋቋመ ፕሮጀክት ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በፕሮጀክቱ ከታቀፉ 5 ወረዳዎች በምዕራብ ኦሞ ዞን የሚገኘው ማጂ ወረዳ አንዱ ነው። በወረዳው ኦሪ ቀበሌ በኤልኤልአርፒ ፕሮጀክት ድጋፍ በዶሮ እርባታ ዘርፍ ከተሰማሩ ሴት አርብቶ አደሮች መካከል ወይዘሮ አኩ ባህሩና ወይዘሮ ቦዝቡልኩና እንደተናገሩት ውጤታማ መሆን ጀምረዋል። እኛ አሁን መንግስት ለኔ ዶሮ አንጥቶ እየሰጠኝ በሱ እደጊ ብሎኝ መንግስት አንጥቶኝ ሰጠኛል እና በዚህ በዶሮዎችም እንቁላል የጣሉ እንትን አድጋለሁ። በዚህ ዶሮቹ ባርቡቶ ነው የምተዳደረው ነው የምትለው እና ብዙ ከብቶችን አርብተናል አሉን። እነሱን ሽጠን ነው ቤት ምናምን የሰራነው አደልበን ሽጠን ለዚህ ያደረግነው ብዙ ነገር በከብቶች ተለውጠናል። ከብቶች ብዙ አሉን ነው የምትለው። ከዚህ ቀደም ጥቂት የአካባቢ ዶሮዎችን የማርባት ልምድ እንደነበራቸው የገለጹት ተጠቃሚዎቹ ፕሮጀክቱ ለእያንዳንዳቸው 25 ዶሮዎችን በመስጠቱ አስፋፍተው እየሰሩ መሆናቸውን ነው የተናገሩት። ይህ ፕሮጀክት የሰጠው ፕሮጀክት ስም ኤልኤልአርፒ ነው። ከዚህ በፊት ኤልኤልአርፒ 25 ዶሮ ሰጠኛል። ከዚህ በፊት የራሴ ዶሮ 10 ዶሮዎች አሉኝ ነበር የምጠቀመው። አሁን ኤልኤልአርፒ ፕሮጀክት 25 ዶሮ ሰጠኛል። አሁን እነዚህ ዶሮቹን ከተሰጠኝ በኋላ መመገባቸው ስልጠናንም ወስጃለሁ። መመገባቸው ብዙ አሉ። ስንዴም ገዝቼ አንጥቼ እየሰጠው ነው። ጎመንም ተጨማሪም እህልም ዱቄትም አንጥቼ ፈርፍሬ እየሰጠው ነው በሰዓቱ። ፕሮጀክቱ ቤቱንም ሰርቶ የዶሮ ማደሪያቸውንም የሚውልበትንም ግቢውንም ሰርቶ ሰጥቶኛል። እህልም ሰጥቶኝ እኔ እህል አስፈጭቼ አቀላቅዬ አበልቻቸዋለሁ። እየተንከባከብኳቸው ነው። ፕሮጀክቱ የዶሮ ቤት ገንብቶ ከመስጠቱም በላይ በክህሎት ስልጠና በማገዙ በቀላሉ ዶሮዎችን በማርባት ያገኙትን እንቁላል ለገበያ እያቀረቡ ተጠቃሚ ከመሆናቸውን ባሻገር ለቤት ውስጥ ፍጆታ እየተገለገሉ እንደሚገኙም ገልጸዋል። አሁን ዶሮችን ከዚህ በኋላ ብዙ አርብቼ አሁንም እነዚህ እንቁላሎችን ለምግብነት ትንሽ ተጠቅመናል። አሁን ቀጣይ ብዙ ከጣሉ ወደ ገበያ ወስጄ ሽጬ ለነሱ ምግብ እህልም ገዝቼ አንጥቼ ለነሱም ለኛም የሚጠቅመው ነገሮችን አደርጋለሁ። ድጋፍ ያደረገላቸውን የቆላማ አካባቢዎች ኑሮ ማሻሻያ ፕሮግራም ኤልኤልአርፒ ያመሰገኑት አስተያየት ሰጪዎቹ የጀመሩትን ስራ አስፋፍተው ለተሻለ ውጤታማነት እንደሚያበቁ ያላቸውን ተነሳሽነት ተናግረዋል። በቀበሌው 30 ሴቶች ተለይተው 750 ዶሮዎች የተሰጣቸው መሆኑን የተናገሩት የኦር ቀበሌ እንስሳት ጤና ባለሙያ አቶ ሙሉቀን ውዶ በበኩላቸው አስፈላጊውን ሙያዊ ድጋፍ እየሰጡ ለተሻለ ውጤታማነት ለማብቃት የድርሻቸውን እየተወጡ መሆናቸውን ገልጸዋል። እንደ ኦር ቀበሌ 30 ሰዎች ወደ 750 የሚገመት ዶሮችን ሰጥቷል። እናቶቻችን ለማበረታታት ሲሉ የራሳቸው ዶሮዎች አሏቸው። ከዚህም በፊትም የራሳቸውን ዶሮዎች በዘልማድ ነበረ። አሁን ግን ያንን በዘልማድ ቀርቶ ባለሙያው የዚህ ፕሮጀክቱ የሰጣዎችንም ዶሮዎች እየተከታተለ እነዚህ አካባቢ ዶሮዎችንም አንድ ላይ በማድረግ እንቁላሉን ሽጦ አሁን ደግሞ ዶሮዎችን ለመጨመር እንጂ ሌላ ነገር ለማድረግ አይደለም። እንደና እንቁላል ሽጦ በግ ለመቀየር እንቁላል ሽጦ ፍየል ለመግዛት ነው ፍላጎቱ። ፕሮጀክቱ በ5 ወረዳዎች ለ170 አርብቶ አደር ማወራዎች ከ3900 በላይ ዶሮዎችን ማሰራጨቱን የተናገሩት ዶክተር ዳንኤል አበራ በማስተባበሪያው ዩኒት የእንስሳት ልማት ባለሙያ ናቸው። ዶሮ እርባታ ስራዎች አንጻር ያው ፕሮጀክቱ ሰፊ ስራዎችን ይሰራል። ለ170 ማወራዎች አርብቶ አደሮች በተለይ ሞዴል የሆኑ ሴቶችን ያው ተጠቃሚ ያደረገ ፕሮጀክት ነው። እነዚህ ሴቶች ያው የኢኮኖሚ አቅማቸውን ከማሳደግ አንጻር ወደ 3950 በሁለት አመት ውስጥ ገዝተን ያሰራጨንበት ሁኔታ ነው ያለው። ከዶሮ ስርጭትም ባሻገር ተዛማጅ የሆኑ ድጋፎች መደረጋቸውን ገልጸው ሴቶች በቀላሉ ኢኮኖሚ አቅማቸው እያደገ እንደሚገኝ ዶክተር ዳንኤል ገልጸዋል። ያው ዶሮ ገዝቶ ብቻ ማሰራጨት አይደለም። ያው ይሄ ዶሮ ምርትን ለማሳደግ ዘመናዊ ዶሮ ቤቶችን ሰርቶ ይሄ ፕሮጀክት ያስረከበበት 25 እንቁላል ጣይ ዶሮና ዘመናዊ ዶሮ ቤት እንዲሁም ተጨማሪ ደግሞ ተሻሻለ መኖ ለዶሮ መኖ ጭምር ፕሮጀክቱ ገዝቶ ያስረከበበት ሁኔታ ነው ያለው። ለዶሮዎቹ የሚያስፈልገው መጠጫና መመገቢያንም ጭምር ገዝቶ ያስረከበበት ሁኔታ ነው ያለው ማለት ነው።